ከባትሪ ማምረቻ አነስተኛ ወደ ጥናት ተነስቶ የዓለምን የኤሌክትሪክ ተሽከርካሪዎች አውራ ጎዳና እስከ መሪነት የዘለቀው የቢዋይዲ አስደናቂ ጉዞ በእልህና በጥበብ የተገነባ የዘመናችን ድንቅ የኢንዱስትሪ ታሪክ ነው። በምስራቅ እስያ ሰማይ ስር ከፈጠራ ከተማ ሸንዘን የፈለቀውና ዛሬ በመላው ዓለም አድማስ ላይ እንደ ንጋት ኮከብ የሚያበራው ቢዋይዲ የሰው ልጅ የዓላማ ጽናትና የእውቀት ልዕልና ፍጹም ማረጋገጫ ነው። ትላንት በምኞትና በህልም ቢውልድ ዩር ድሪምስ ተብሎ የተሰየመው ይህ የቴክኖሎጂ ፋና ወጊ ዛሬ የቢሊዮኖችን ህልም እውን በማድረግ ምድርን በአረንጓዴ ፈጠራ ብርሃን እያደመቃት ይገኛል። ከትናንሽ ስልኮች ባትሪ ማምረት ተነስቶ የዘመኑን የመጓጓዣ ታሪክ እስከ መቀየር የደረሰው ውብ ሽግግር መኪናን እንደ ተራ ብረትና ሞተር ሳይሆን እንደ ህያው የሥነ ጥበብ ሥራና የቅንጦት መገለጫ የቀረጸው የቴክኖሎጂው ንጉሥ ማዕበልን ጥሶ እንደሚጓዝ መርከብ በከተማ አውራ ጎዳናዎች ላይ በግርማ ሞገስና በዝምታ የሚንሸራሸሩት ፈጠራዎቹ የምህንድስና ጥበብ የመጨረሻው ጥግ መድረሱን ያበስራሉ። ስለ ጽናት፣ ስለ ጥራትና ስለ ወደፊቱ ዘመን ስናስብ ቢዋይዲ ለአውቶሞቲቭ ኢንዱስትሪው ያበረከተው አስተዋጽኦ ወደር የለውም። ከኢነርጂ ቁጠባ እስከ አስደማሚው የብሌድ ባትሪ የደህንነት ተምሳሌትነት የደህንነትና የቅንጦት ትርጉም ዳግም ጽፎታል። ለዚህ ታላቅ ጥረትና ዓለም ወደ ተሻለ የነገ ብርሃን ለሚመራው የፈጠራ ተቋም ታላቅ አድናቆትና ምስጋና ይገባዋል።